ሰላምና ጤና ለውድ የጽናት ሚዲያ ተከታዮቻችን ይድረስ። የዕለቱን አበይት ዜናዎችን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ለውጡ የመጡበትን 7ኛ ዓመት በኢትዮጵያ በተለያዩ ክልሎች እንዲሁም ደግሞ በሁለቱ የክልል መስተዳድሮች በተለያዩ መንገድ በደማቅ ሁኔታ እየተከበረ ይገኛል። ከዚህ ጋር የተያያዘ ሰፋ ያለ ጥንቅር ይዘን ቀርበናል። ዶክተር ደብረጽዮን ገብረ ሚካኤል ከሻዕቢያው ፕሬዚዳንት ኢሳያስ አፈወርቂ ጋር የሚያደርጉትን ግንኙነት አሁንም ቀጥለው በአክቲቪስቶቻቸውና በተለያዩ ማህበራዊ ሚዲያ ላይ ከኤርትራ ጋር አንድ ነን የሚል ያልተቀደሰ ጋብቻን እየነዙና ለሕዝቡ እያስተጋቡ እንደሆነ የተለያዩ መረጃዎች እየወጡ ይገኛሉ። ከዚህ ጋር የተያያዘም ጥንቅር ይዘናል። አሜሪካ በከፍተኛ የህወሓት ወታደራዊ አመራሮችና በእነ ደብረጽዮን ገብረ ሚካኤል ጋር አብሮ ከሚሰሩ አጠቃላይ ቡድኖቹ አባላት ጋር እርምጃ ልትወስድ እንደሆነ ተሰምተዋል። አብራችሁ ስትቆዩ እነዚህና የተለያዩ ጉዳዮችን አብረን እንዳስሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለሚዲያችንም አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ትከተሉ ዘንድ ጋበዝናችሁ። አሜሪካ በከፍተኛ የህወሓት ወታደራዊ አመራሮችና በእነ ዶክተር ደብረጽዮን አለም ገብረዋህድና ሞንጆሪኖ ላይ ከፍተኛ ማዕቀብ እንዲሁም ደግሞ የእስር ትዕዛዝ ልታወጣ እንደምትችል ዘኢኮኖሚስት አስነብቧል። ዘኢኮኖሚስት ዛሬ ይዞት በወጣው እጅግ አነጋጋሪ መረጃ መሰረት ዶክተር ደብረጽዮን ገብረ ሚካኤልና ከእሳቸው ጋር ያሉት የህወሓት ጦር አመራሮች በሽብር ወንጀልና እንዲሁም ደግሞ ንብረታቸው ሊታገድ እንደሚችል የተለያዩ ፍንጮችን ሰጥተዋል። ዘኢኮኖሚስትም እንዳለው እንደሆነ ዶክተር ደብረጽዮን ገብረ ሚካኤል በዚህ ሰዓት ከሻዕቢያ ጋር የሚያደርገው ጋብቻ ይህ ያልተቀደሰውን ጋብቻ አሜሪካ እንዳልወደደችውና ለምስራቅ አፍሪካ ቀጠና ያለመረጋጋት ከፍተኛ ሚና እየተጫወቱ እንደሆነ አሜሪካ ታምናለች ብሏል። አሜሪካ እነዚህን የሽብር ቡድን አባላት ከሳ ብቻ ሳይሆን በዓለም አቀፍ ፍርድ ቤት ልታቆሙባቸው የምትችላቸው የተለያዩ መረጃዎች እያሰባሰበች እንደሆነና ይህንን ክስ በቅርቡ ልትጀምር እንደምትችልም ፍንጭ ሰጥቷል። በዚህ ጋር በተያያዘ ዶክተር ደብረጽዮን ገብረ ሚካኤል ከሻዕቢያ ጋር ያላቸው ግንኙነት አሁን ድረስ እያጠበቁና በተለያዩ መንገዶች በራማ፣ በዛላምበሳ እንዲሁም በአስመራና በአድዋ እየተገናኙ የተለያዩ ምክክሮችን በጦርነት ላይ እያደረጉ እንደሆነ የተለያዩ መረጃዎች ያመለክታሉ። ዶክተር ደብረጽዮን ገብረ ሚካኤል ከፊሊጶስ ጋር በቅርበት እየሰሩ እንደሆነና እንዲሁም ደግሞ ወታደራዊ አመራሮችም ከኤርትራው ፕሬዚዳንት ወታደራዊ አመራሮች ጋር በአካል ተገናኝተው የተለያዩ የመረጃ ልውውጥ እያደረጉ እንደሆነ መረጃዎች ያመለክታሉ። ከዚህ ጋር በተያያዘ ኢሳያስ አፈወርቂ በዚህ ሰዓት ያለበትን ዲፕሎማሲያዊ ጫና ለማቅለል እነዚህን የህወሓት አመራሮች ተጠቅመው የትግራይን ህዝብ ዳግመኛ ወደ ጦርነት ለመክተትና ጦርነቱን በትግራይ ሜዳ ውስጥ ለማድረግ ከፍተኛ ሚና እየተጫወተ ይገኛል። ዛሬም ድረስ ወጣቱን እንዳይረጋጋና ወጣቱ ሰርቶ እንዳይኖር የተለያዩ የልማት ትሩፋቶችን እንዳይሳተፍ ፍላጎት ያላቸው ዶክተር ደብረጽዮንና ኢሳያስ አፈወርቂ ምስራቅ አፍሪካን ለመበጥበጥ ቆርጠው የተነሱበት ጊዜ ላይ እንገኛለን። ዶክተር ደብረጽዮን ገብረ ሚካኤል ስልጣኑ በእኛ እጅ ካልገባ ትግራይ ትፍረስ፣ እኛ አይመለከተንም፣ እንዲሁም ደግሞ ኢትዮጵያ ብትፈርስ ግድ አይሰጠንም የሚል አስተሳሰብ ይዘው የእሳቸው ትውልድ አካባቢ የሆኑ ሰዎችን በጦርነት አስታጥቀው ጉዳዩን ወደ ጦርነት ለማምራት የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ምንም እንኳን ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ነገር በራሳቸው መንገድ ብልሃት በተሞላበት መንገድ እንደሚፈስስ የታወቀ ቢሆንም እነዚህ ዶክተር ደብረጽዮን ገብረ ሚካኤልና የኢሳያስ አፈወርቂ ግንኙነት በብዙ መንገድ ዓለምን እያነጋገረና አሁን ድረስ ለጥፋት የማያርፉበት መንገድ ዓለምን እያስገረመ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጡባቸውን 7 ዓመታት በተለያዩ የክልል ከተሞችና በሁለቱ መስተዳድሮች እየተከበረ ይገኛል። ይህ በድምቀት እየተከበረ ያለው በዓል ለውጡ ለኢትዮጵያውያን ሁሉ ተጠቃሚነት ያደረገበትና እንዲሁም ደግሞ በለውጡ የተገኙ ትሩፋቶችን ለማስቀጠል ይበልጥ የሚያግዝ እንደሆነ የተለያዩ ምንጮች ይናገራሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ኢትዮጵያ በተለያዩ የልማት የዲሞክራሲና የሰላም ጉዳዮች ላይ ጠንክራ የሰራችባቸው 7 ዓመታትን በእጅጉ ህዝቡ በደስታ ወጥቶ በያለበት ሁኔታ በያለበት ቦታ እያከበረ ይገኛል። ይህ የሁሉም ኢትዮጵያውያን ታላቅ የለውጥ በዓል የሆነው በእጅጉ በብዙ ክልሎች በደመቀ ሁኔታ ዛሬም ድረስ እየተከበረ ይገኛል። ይህን በዓል በተለያዩ ክልሎች እየተከበረ ሲሆን ከዚህ መካከል በወላይታ ሶዶ፣ በሲዳማ እንዲሁም ደግሞ በአዳማ፣ በጅማ በተለያዩ መንገዶች እየተከበሩ ይገኛሉ። እንዲሁም በአዲስ አበባና በድሬዳዋም በቅርቡ እንደሚከበር በደመቀ ሁኔታ መረጃዎች ያመለክታሉ። የተከበራችሁ የጽናት ሚዲያ ተከታዮቻችን አሁንም ድረስ አብራችን ስላላችሁ እያመሰገንን
ለቪዲዮአችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አብራችን ተከተሉን። ሌተናል ጀነራል ታደሰ ወረደ ፕሬዚዳንት ለመሆን ያቀረበው ጥያቄ አሁንም ድረስ ዓለምን እያነጋገረ ይገኛል። ታደሰ ወረደ አሁንም ድረስ አዲስ አበባ ላይ እየተመላለሰ ቢሆንም ነገር ግን ከውስጥ ምንም ግልጽ ያለ ሁኔታዎች እየወጡ አይደለም። ታደሰ ወረደ ፕሬዚዳንት የመሆን ፍላጎት እንዳለው ደጋግሞ የተገለጸ ይሆን እንዳለ ነገር ግን በዶክተር አብይ አህመድ በኩል የተሰጠው ምላሽ እስካሁን ግልጽ የሆነ ነገር አይደለም። ታደሰ ወረደ ከጊዜያዊ መስተዳድሩ አባላት መካከል ምክትል ፕሬዚዳንት ቢሆንም ነገር ግን የምክትል ፕሬዚዳንትነቱን ቦታ ትቶ ለህወሓት የተለያዩ ሚስጥሮችን እየሰጠና ጊዜያዊ መስተዳድሩ እንዲዳከም የራሱን ድርሻ የተወጣ ሰው ነው። ጊዜያዊ መስተዳድሩ በሁለት እግሩ እንዳይተክል ከሚያደርጉ ሰዎች መካከል አንዱ የሆነው ሌተናል ጀነራል ታደሰ ወረደ አሁን ደግሞ በፕሬዚዳንትነት ሽሙኝና እኔ ትግራይን አስተዳድራለሁ ብሎ ደጋግሞ እየጠየቀ ይገኛል። ህወሓቶችም ቢሆኑ ታደሰ ወረደ እንዲሆንላቸው የሚፈልጓቸው ዋና ዋና ነጥቦች መካከል አንዱ የሆነው እርሱ ለእነሱ ታማኝ ስለሆነና በብዙ መንገድ እነሱን እንደማይከዳቸው እርግጠኛ ስለሆኑ ነው። ስለዚህ አሁንም ድረስ ጊዜያዊ መስተዳድሩ እንዲዳከም የራሱን ድርሻ እየተወጣ ያለው ታደሰ ወረደ ዛሬ ላይ ደግሞ ፕሬዚዳንት አድርጉኝ ብሎ ትግራይን ለማስተዳደር ፍላጎት አለኝ እያለ ይገኛል። የጠቅላይ ሚኒስትር ዶክተር አብይ አህመድ መልስ ምን ይሆን የሚለውን ወደፊት አብረን የምናየው ይሆናል። የተከበራችሁ የጽናት ሚዲያ ተከታዮቻችን የዕለቱን አበይት ዜናዎች እነዚህ ነበሩ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እያመሰገንን በሌላ ፕሮግራም በተመሳሳይ ሰዓት በተመሳሳይ ጊዜ እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ቸር ያሰማን።